የፍቅር ጥያቄ ለመጀመሪያ ጊዜ ያቀረበልኝ ሰው ጉልላት ይባል ነበር። ጉልላት መንደራችን አቻየለሽ መልከ ጥፉ ነው። የሰው ልጅ መልክ በዚህ ልክ ይከፋል ብዬ አስቤ አላውቅም። ባለጠላዋ ምንትዋብ ራሱ ደንበኞችን ያባረርብኛል በሚል ስጋት ለሱ ብቻ የጠላ ዴሊቨሪ ተጀመረች ሰነባብታለች። አክስቴ የከንፈሩ ትልቀት ትዝ ሲላት እና የሰውዬ በነፍሱ እያለ ነው ጥሬ ስጋ የሚረክስ ትላለች። የሆነው ሆኖ ጉልላት በ20 ዓመቴ ነበር የፍቅር ጥያቄ ያቀረበልኝ። የፍቅር ጥያቄው እንደደረሰኝ ሲሰማ ቆማ ትቀራለች ብላ ፈርታ የነበረችው አክስቴ ወጋ ይቀርም እኮ ላስብበት ይሆናል ያለችኝ። ያኔ የልጇ መልክ በቅጡ አለየም ነበርና የመልስ ምት አጣሁላት። ውዳጇ እናቴ ግን ምን አርጋሽ ነው አደራሽ ልጅን ለጉልላት የተመኘሻት? የሷስ ይሁን አንዴ ይበድሏታል፣ የልጅ መልክ ይበላሽ ብላ ተከራከረችልኝ። ጥያቄውን ውድቅ ያረኩበት ጉልላት ብዙም ሳይቆይ መዶሻ ወድቆበት በአንድ በኩል ያለው ጥርሱ ሙሉ በሙሉ ረገፈ። አንድ ቀን አክስቴ መንገድ ላይ ያገኘችውና ፈገግ ብሎ ሰላም ሊላት ሲሞክር እራት ደደብኝ ወዲያ አለችው። ቀጠል አርጋ እንደው እንዴት ያለው ከውካዋ መዶሻ ነው ያገኘበል ምንነት አለው ወዲያ አርቦቅ ብሎ ፍሬ ግድም ቢወድቅ ምሽት ፍለጋ አንጉለሌውን ይገላግልህ ነበር አለችው። ታክስቴ ምላስ ይጠብቃችሁ።